እግዚአብሔር በእምነት ለሰሩ እንጂ በእምነት ለተቀመጡ ሰዎች ዋጋ አይሰጣቸውም። ክብር ወስብሐት ለኩሉ ዘሰናይ ምግባሩ፣ በጎ ላደረገ ሁሉ ክብር ይገባዋል ብሏል ቅዱስ ጳውሎስ ሮሜ ምዕራፍ 2 ቁጥር 10 ላይ። በእምነት በጎ ያደረጉ እንጂ በእምነት የተቀመጡ ሰዎች፣ በእምነት የሚጠሩ ሰዎች ድነትን አያገኙ። የእግዚአብሔርን ስም በከንቱ አትጥራ ማለት እኮ ይሄ ነው። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ ይላል፣ ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የኔን ስም ይሳደባሉ ይላል። በእናንተ ምክንያት አሕዛብ የኔን ስም ይሳደባሉ ማለት ምን ማለት ነው? በእኔ ስም አምናችሁ በእኔ ስም እየተጠራችሁ ክርስቲያን እየተባላችሁ የእግዚአብሔር ሰዎች እየተባላችሁ ግን የማይገባ ስራችሁ በአሕዛብ ፊት እየታየ ክርስቲያን እንደዚህ ነው እንዴ? እነሱ ነውረኞች የሆኑ እኮ ሃይማኖት ፈጣሪያቸው ነውር ስለሚወድ ነው ተብሎ በእናንተ ተነቃፊ ህይወት የኔ ህይወት ይነቀፋል፣ የኔ ስም ይነቀፋል ብሎናል። እምነት ይሰሩለታል እንጂ አይቀመጡበትም። ጎዝጉዘው የሚቀመጡበት ኮርቻ አይደለም። እምነት የሚሰሩለት እርሻ ነው። የሚያርሱት የሚኮተኩቱት ነው። እምነት ዘር ነው። ክርስቶስ ያችን የስንዴ ቅንጣት ነው በልባችን የዘራት። ያችን እውነት እላችኋለሁ አለ የስንዴ ቅንጣት ከእርሻ ላይ ካልወደቀች ምን ትላለች ነው ያለ? ዝም ብላ ነው የምትኖረው። ካልወደቀች ፍሬ አይኖራትም። ዮሐንስ ወንጌል ምዕራፍ 12 ላይ የስንዴ ቅንጣት ካልፈረሰች ካልበሰበሰች ፍሬ ሊኖራት አይችልም። አማን ብለክሙ እመሰ የወድቀት እጠተ ስርናይ ዲበ ምድር ወኢሞተት ባሕቲታ ትነብር ወመሰ ወድቀት ዲበ ምድር ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት ከጭቃ ላይ ካልወደቀች አታፈራም። ግን ከወደቀች፣ ከሞተች፣ ከፈረሰች፣ ከበሰበሰች 160 30 ፍሬን ታፈራለች ይላል። ያ የስንዴ ቅንጣት ያለው እምነታችን ነው፣ ሰውነታችን ነው። ምን ብሎ ተናግሯል እሱ? ዘአፈቅረኒ ምን አለ ነው? ወዘሰ ዘአፍቀራ ለነፍሱ ለይግድፋ፣ ሰውነቱን የሚወድ ሰው ካለ ይጣላት በገራይተ መስቀል። ዘርን በእርሻ እንደምትጥለው እንዲያፈራ ብለ ሰውነትን በመስቀል እርሻ ጣለው። ወዘገደፋ ለነፍሱ በእንቲአየ ይረክባ፣ ሰውነቱን በገራይተ መስቀል የጣላት ሰው ብርሃን ለብሳ ክብር ለብሳ ዋጋ ተቀብላ ከብራ ያገኛታል ይላል። ስለዚህ እምነት ዘር ነው፣ ሰውነት እርሻ ነው። በዚያ ላይ የሚጣል የሚዘራ የሚኮተኮት የሚሰራለት ነው። ስትሰራው ነው የእምነትህ ፍሬ ይገለጣል። የእምነትህ ፍሬ ደግሞ ቅዱስ ጳውሎስ እንደነገረን ደግሞ የመንፈስ ፍሬ ደስታ ነው፣ የመንፈስ ፍሬ በጎነት ነው፣ የመንፈስ ፍሬ ትዕግስት ነው ብሎ እንደተናገረ ፍሬዎቹ በመላእክት ዘንድ ይለቀማሉ። ሰውነትን እርሻ አድርጋችሁ እምነትን ዘር አድርጉት። በጎ መስራት ደግሞ እርሻ ቁፋሮ ኩትኳቶ አድርጉት። ያን ጊዜ የእምነት ፍሬ ደስታ ይሆናል። እምነት ሲሰሩለት ለአእምሮ ሰላም ይሰጣል፣ ለልብ ደስታን ይሰጣል። መጨረሻ ላይ ደግሞ ለተዋህደው ሰውነታችን መንግሥተ ሰማያትን ያድላል። ካልሆነ ግን ይነቅዛል፣ አረም ይወርሰዋል። የማያፈራውን ፍሬ ደግሞ ቆርጠው በዘላለም እሳት ያቃጥሉታል ብሎ ተናግሯል። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፍ ናችሁ። ንበሩ ቤ ዋነ ብክሙ፣ በእኔ ኑሩ እኔም በእናንተ ፍሬ አፍሩ ነው። ፍሬ የሌለውን ዛፍ ግን ከኔ ቆርጠው ያቃጥሉታል ብሏል የዮሐንስ ወንጌል ምዕራፍ 15 ላይ። ስለዚህ የእርሱ ቤተሰቦች እምነት ይሳረላታል። ለእምነታችሁ ስሩ፣ ለእምነታችሁ ውጡ ውረዱ። የምትሰሩት የትም ሀገር ላይ ሄዳችሁ አይደለም፣ ሰውነታችሁ ላይ ነው ስራ የምትሰሩት። ሰው ለእምነቱ ስራ የሚሰራው አይኑ ላይ፣ ጆሮ ላይ፣ አፍንጫው ላይ፣ እጁ፣ እግሩ፣ ልቡ ላይ ነው የሚሰራው። ሰውነት ላይ ስራ ስትሰራ ለእምነት ሰራህ ማለት ነው። ለእምነት መስራት ማለት ለቤተ ክርስቲያን የሆነ ድንጋይ ሲሰራ ማቀበል ብቻ አይደለም። ወይም ደግሞ ብር ሰጥቶ ቤተ ክርስቲያን ማሰራት፣ ወይም ጧፍ መስጠት፣ ወይም ሻማ መስጠት፣ ወይም ጥላ መስጠት፣ ወይም ብር መስጠት አይደለም። መጀመሪያ ሰውነት ላይ ለእምነት ስራ ነው። ለእምነት ሰውነት ላይ መስራት ይገባል። ያ ነው የእምነታችሁ ስራ። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም እንደሚለው ለእምነት መስራት የሚባለው ወይም እምነት የሚያድገው ወይም ለእምነት ሰራን የሚባለው ምንድን ነው ይላል። ለእምነታችን ክርስቶስን በመከተል ጎዳና ላይ ስንሄድ ሶስቱ ነገሮች ሲመጡ በእነዚያ ያልወደቅን ቤት የሆንን ለት ለእምነታችን እየሰራን ነው ይላል ቅዱስ ጳውሎስ ማለት የቅዱስ ዮሐንስ አፈወርቅ። ማቴዎስ ምዕራፍ 7 ላይ ያሉ 3 የእምነት ፈተናዎች አሉ። ሰውን እንደ ዘር ውሰዱት፣ እንደ ቤት ውሰዱት። እምነታችሁን ዘር፣ ሰውነታችሁን እርሻ አድርጉ። መልሳችሁ ደግሞ ቤት አድርጉት፣ እኛን ቤት አድርጉት። የቤቱ መሰረት እምነት ነው፣ ግድግዳው ፍቅር ነው፣ ጣራው ተስፋ ነው። ሶስቱን ገፍተው የሚጥሉ ደግሞ እንዲህ ይላሉ፣ ነፉ ነፋሳት ወውዙ ዋይስ ዘንሙ ዝናማት።
ነፋስ ነፈሰ፣ ዝናም ዘነመ፣ ጎርፍ ጎረፈ፣ ወገፍእ ለውእቱ ቤት ቤቱን ገፉት ተብሏል። እነዚህ ሶስቱ ሲመጡ ያልወደቅክ ቤት የሆንክ እንደሆነ በእርግጥ ለእምነትህ እየሰራህ ነው ይላል። ነፋስ፣ ጎርፍ እና ዝናም። ነፋስ የተባሉት አጋንንት የሚያመጡት ፈተና ነው። ነፋስ የሚባለው የሚያንጓልሉት አጋንንት የሚፈትኑት ፈተና ነው። ጎርፍ የተባለ ደግሞ ብዛ ሰራዊት ነው፣ የሰራዊት ብዛት ነው። ነገስታት በሰራዊትና በጦር እምነት ሊያስለውጡ ሲመጡ ማለት ነው። ጎርፍ ነው። ዝናም ደግሞ የሚባለው የዚህ ዓለም ኑፋቄ፣ ተድላ ደስታ፣ ኑፋቄ፣ ኃጢአት፣ ለስጋ የሚመቹ ነገሮች ናቸው። እነዚህ ሳይገፉ የቀረህ እንደሆነ አንተ ምንድነህ ማለት ነው? ቤት ሆንክ ማለት ነው። ያልተገፋህ ያልወደቅክ ቤት። ለእምነት መስራት ማለት የሆነ ነገር መስራት ብቻ እንዳይመስላችሁ። እሱ አንዱ ክፍል ነው። ለቤተ ክርስቲያን መስራት፣ ለቤተ ክርስቲያን አንድ መሆን፣ በቤተ ክርስቲያን አንድ ሆኖ ስራ መስራት፣ ለውጥ ማምጣት፣ አስተዳደሩን መደገፍ፣ መዋቅሩን መደገፍ፣ ህንፃዋን መደገፍ፣ ማህበሩን መደገፍ፣ እሱ አንድ ነገር ነው፣ አንዱ ክፍል ነው። የመጀመሪያው ክፍል ግን መጀመሪያ ለእምነት መስራት የሚባለው ለእምነቴ እየሰራው ነው የምትሉት ስጋህን የሚፈትን ነገር ይመጣልሃል። በየቀኑ በየማታው እሱን ማለፍ። ምን አስበህ? ክርስቶስን አስበህ እሱን አስበህ ስታልፈው ዘፈን ይመጣልሃል፣ ጭፈራ ይመጣልሃል፣ ዝሙት ይመጣልሃል፣ ስካር ይመጣልሃል፣ ስድብ ይመጣልሃል፣ ክብርህን የሚፈትን ነገር ይመጣልሃል። እነዚህን ስታልፋቸው ያው ነፋስ ያልወሰደ ቤት ሆንክ ማለት ነው። ጎርፍ አልፍ ገፋህም ማለት ነው። የፈለገ ነገር ቀርቦ ስጋችሁን የሚገድሉትን አትግሩ፣ ነፍሳቸውን መግደል አይቻላቸውምና እንደተባለ ያንን አልፈ የክርስቶስን መንግስት እያየ ስትከተል ለእምነት ሰራ ይባላል። ስለዚህ ለእምነት መስራት ማለት ስጋን የሚቆነጥጡና ለስጋ የማይመቹ ነገሮችን ማለፍ፣ ለስጋ የሚጣፍጡ ነገሮችንም ማለፍ ነው። አዎ እግዚአብሔር እንዲህ ያለ ነገር ወደ ልቡናችን ያግባልን። እንዲህ ያለ ነገር ነው እንጂ እየዋሉ መግባት እየገቡ መውጣት አይደለም። ማመን ማለት ፈተናን ማለፍ ነው። የገዛ ስጋችን ፈተና ነው፣ ጓደኛ ፈተና ነው፣ አጋንንት ፈተና ነው ናቸው። ኑሮ ፈተና ነው። ሰዎችም ይፈትኑናል። በራሱ የዓለሙ አነዋወሩ ሲስተም የሚባለው እሱም ይፈትነናል። ሰዎች በየጊዜው የሚያወጡት ርዕዮተ ዓለም የሚባለውም ይፈትነናል። በዚህ መሃል አልፎ በጠበበው ደጅ ግቡ እንደተባለ ክርስቶስን መምረጥ የመምረጥ አቅም የመምረጥ ችሎታ ነው ማመን ማለት። ክርስቶስ ይሻለኛል ብሎ ዓለም በየቀኑ በምታቀርበው ምርጫ ውስጥ ክርስቶስ ይሻለኛል እያሉ መቀጠል እሱ ነው። የቀን ተቀን ልምምድ ነው ማመን ማለት እሱ ነው። የቀን ተቀን ልምምድ ነው። ደግሞ አንድ ነገር ልንገራችሁ። የቀን ተቀን ልምምድ ማለት ምን ማለት ይመስላችኋል? ይሄን ልምምድ ለክርስቶስ ፊሊንግ ኢሞሽን የሚባል ነገር አለ አይደለም? የለም። እሱን ማለፍ ማለት ነው። ይሄ ነው በጣም ከባዱ ነገር የሚባለው። እሱን ማለፍ፣ የምትፈልገውን ነገር ለክርስቶስ ብለህ ማምጣት ማለፍ፣ የምትወደውን ነገር አይምሮ ያን ነገር ካላደረከው የሚያስጨንቅህን ነገር ክርስቶስ ይሻለኛል ከራሴ ምርጫ ብሎ ማለፍ፣ እሱ ነው የእምነት ስራ ማለት። ለእምነት ስራ የሚባለው ለእምነት ሳይሆን ለሆድህ እየሰራ ነው። ለእምነት ሳይሆን ለስሜትህ እየሰራ ነው። ለእምነት መስራት ማለት ስጋ የሚወደውን ነገር ክርስቶስ የሚወደው ይሻለኛል ብሎ እየቆነጠጠ እያስጨነቀ አይምሮህን እየተቆጣጠረው የት ልሂድ እያሰኘ ማለፍ መቻል፣ እሱ ምርጫ ነው የእምነት ስራ የሚባለው። ክርስቶስን መምረጥ መቻል፣ ለሱ ደግሞ ደም እስከ ማፍሰስ መድረስ፣ ዋጋ መክፈል፣ እሱ ነው የእምነት ስራ ማለት። አንድ ነገር ደግሞ ልንገራችሁ። የእምነት ስራ ይሄ ከሆነ በልባችን ውስጥ ደግሞ ይሄ የተቀማን ደስታ የሚመስለው ነገር መልሶ የማያቋርጥ ደስታ ሊያመጣልን እንደሚችል በውስጥ አስቦ መቀበል ነው የእምነት ስራ ማለት። የምትወደውን ነገር መተውህ ዘላለም የሚወደድ ነገር እንደሚያመጣልህ ማመን።
10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታ የሚሰጠን። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ያንን ነው የእምነት ስራ ያለው። ለእምነት ስራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር። ራስህ ከሚመርጠው ነገር ውጣ። ከራስህ ቅርፍት ወጥተህ ለክርስቶስ መኖር ፈልግ። ይሄንን ደግሞ እንደ ዕዳ አትቁጠረው ነው። ብዙ ጊዜ ሰው ለምንድነው ክርስቲያን መሆን የሚያቅተው? ይሄንን እንደ ግዴታ ነው የሚቆጥረው። ቆይ እግዚአብሔር ግን ለምንድነው የማይረዳን? ለምንድነው እንድንጨነቅ የሚያደርገን? የገዛ ስጋችን ሸክም ሲሆንብን አያዝንልንም የምንለው? እግዚአብሔር ያንን የሚያደርግበት ምክንያት ወዝንቱ ፈቃዱ ለእግዚአብሔር ተቀድሶትክሙ እምዝሙት። የእግዚአብሔር ፈቃዱ ይህ ነው፣ ንጹህ እንድትሆኑ። ለምን? ያ ንጽህና የማያቋርጥ ሰላም እንደሚሰጠን ያውቃልና እግዚአብሔር። ይሄ ግን የሥጋ ፍላጎታችን የደቂቃ የጊዜ ሰላም ሰጥቶ የዘላለም ሐዘን ጥሎብን ሊሄድ እንደሚችል እግዚአብሔር ስለሚያውቅ ነው።